የዋናው ኮሚሲዮን ችሎት መላው የተባበሩት መንግስታት አባሎች የሚካፈሉበት የዋናው ኮሚሲዮን ጉባኤ በንዑስ ኮሚቴ 17 ተዘጋጅቶ የቀረበለትን ረቂቅ ውሳኔ በሚመረምርበት ጊዜ ለትክክለኛ ፍርድ የቆሙ አንዳንድ አገሮች በሚሰጡት አስተያየት የጣሊያንና የግሩፖቹ ሴራ ሊፈርስ ይችላል በማለት የኢትዮጵያ መልእክተኞች ተስፋ አድርገው ነበር። ጉባኤው ስራውን ሲጀምር የዩጎዝላቪያና የኒውዚላንድ የላይቤሪያና የፊሊፒን መልእክተኞች በንዑስ ኮሚቴ 17 የተዘጋጀው መፍትሄ ኢትዮጵያን ለማሳዘን የተሰነዘረ በመሆኑ ዋናው ኮሚሲዮን ለውሳኔ እንዳይቸኩል አስጠነቀቁ። እንደዚሁም የታላቋ ብሪታንያና የአሜሪካ እንደራሴዎች በሰጡት መግለጫ ንዑስ ኮሚቴ 17 እንደተጠየቀው ለሁለተኛ ጊዜ መርማሪ ኮሚሲዮን ወደ ኤርትራ መላክ ጊዜ ለመፍጀት ካልሆነ በስተቀር ከዚህ ቀደም በአራቱ ኃያላን መንግስታት ቡድኖች የተደረገውን ጥናት ሊለውጠው አይችልም በማለት ጉባኤውን ለማሳመን ሞከሩ። በተለይም የኒውዚላንድ መልእክተኞች መሪ ሰር ካርል በርድሰን በገለጸው ማስተያየት በዘር በባህልና በታሪኩ ያለውን አንድነት አምኖበት አብዛኛው የኤርትራ ሕዝብ ከኢትዮጵያ ጋር እንቀላቀል ብሎ ሲጠይቅ የተባበሩት መንግስታት ድርጅት እንቅፋት መሆን አይገባውም የሚል አስተያየት ሰጥቶ ነበር። ነገር ግን በብዛትም ሆነ ባፈኛነት የኮሚሲዮኑን ገበታ አንቀው የያዙት የጣሊያን ወገኖች መድረኩን እየተቀባበሉ የንዑስ ኮሚቴ 17 የሥራ ውጤት እጅግ የሚደነቅና የሚመሰገን ከመሆኑም በላይ ከዚህ ከቀረበው ሌላ የተሻለ መፍትሄ አይገኝም እያሉ በጩኸት አዳራሹን ስላፈኑት በጣም ጥቂቶቹ የኢትዮጵያ ደጋፊዎች አስተያየት አልተደመጠም። የኢትዮጵያ መልእክተኞች መሪ ባደረጉት ንግግር የንዑስ ኮሚቴ 17 አባሎች ሆነው የተመረጡት የጣሊያን ወገኖች የሮማ መንግስት የሰጣቸውን መምሪያ ነጥብ በነጥብ ተከትለው ያዘጋጁትን ሕገወጥ የሆነ ረቂቅ ውሳኔ እነሱ ራሳቸው አድናቂዎች እነሱ ራሳቸው አመስጋኞች ሆነው የሚያደርጓቸውን የማወናበጃ ዲስኩሮች ኮሚሲዮኑ እንዲገነዘበው በሰፊው ጥረው ነበር። እንደተባለውም የጣሊያን አፈ ጉባኤዎች በአርጀንቲናና በፓኪስታን ተቀዳሚነት ለኤርትራ ጉዳይ ተገቢው መፍትሄ ነጻነትን መስጠት ነበር። ነገር ግን አንዳንድ አገሮች የተባበሩት መንግስታት መርማሪ ኮሚሽን ልኮ የሕዝቡን ትክክለኛ ፍላጎት አጣርቶ ያቅርብልን ብለው ስላመለከቱ ሁላችንም በዚህ ሐሳብ ተስማምተን ይህንን ውሳኔ ያቅርበናል በማለት በየዲስኩራቸው መራቀቃቸውን ቀጠሉ። የሶቪየት መንግስትም በተለይ ቼኮስሎቫኪያና ፖላንድን አስከትሎ በንዑስ ኮሚቴ 17 ተዘጋጅቶ የቀረበው መፍትሄ የተቀነባበረው የኮሎኒያሊስቶችን ጥቅም ለማዳበር በሚያስችል መንገድ መሆኑን በመተንተን በሰፊው ማውገዙ አልቀረም ነበር። ይሁን እንጂ የሶቪየት መንግስት መልእክተኛ ባደረገው ንግግር ምንም እንኳን ጣሊያን በሞግዚትነት ወደ ሶማሌም ሆነ ወደ ኤርትራ መመለስ የለበትም ብሎ አጥብቆ የሚቃወም ቢሆንም በተለይ በኤርትራ ጉዳይ ስለ ኢትዮጵያ ጥያቄ የሰጠው የመጨረሻ አስተያየት የቀዳማዊ ኃይለ ሥላሴን መንግስት እጅግ ቅር የሚያሰኝ ሆነ። ኤርትራና ሶማሌ መስኮብ አባል በሆነበት በተባበሩት መንግስታት የሞግዚት አስተዳደር ለ5 ዓመታት ቆይተው ነጻነታቸውን ቢቀበሉ ይሻላል በማለት የሶቪየት መንግስት ያለማቋረጥ ሲደክም እንደሰነበተ ይታወሳል። የሶቪየት መልእክተኛ ያቀረበውን ሪዞሉሽን ለማስረዳት ባደረጋቸው ዲስኩሮች ሁሉ እስከ ዛሬ ድረስ የኢትዮጵያን ጥያቄ በቀጥታ የሚቃወም ንግግር ሲሰነዝር አልተሰማም ነበር። አሁን ግን በህዳር 7 ቀን 1949 ዓ.ም በዋናው ኮሚሲዮን ላይ በሰጠው ሰፊ መግለጫ ውስጥ በኤርትራ ጉዳይ የኢትዮጵያ ጥያቄ ተገቢ አይደለም በማለት ፊት ለፊት ተቃውሞውን በመግለጹ ለአቶ አክሊሉ ሀብተወልድና ለመልእክተኞቻቸው ያልጠበቁት አዲስ ነገር ሆነባቸው። የማርሻል ስታሊን ልዑክ በሰጠው መግለጫ የኢትዮጵያ የውጭ ጉዳይ ሚኒስትር ደጋግሞ ሲናገር እንደሰማነው ለኤርትራ ነጻነቷ ከኢትዮጵያ ጋር መዋሃዷ ነው ይላል።
የቀዳማዊ ኃይለ ሥላሴ መልእክተኛ በዚህ ሐሳቡ የሚጸና ከሆነ በመጀመሪያ ለኤርትራ ሕዝብ ነጻነቱ ከሰጠው በኋላ ከኢትዮጵያ ጋር ለመቀላቀል ወይም ራሱን ችሎ ለብቻው ለመኖር መወሰን ያለበት ራሱ ሕዝቡ ነው እንጂ የተባበሩት መንግስታት ድርጅት አለመሆኑን እንዲገነዘብ ያስፈልጋል። የተባበሩት መንግስታት ድርጅት ዛሬውኑ መወሰን የሚገባው ለኢትዮጵያ በአሰብ በኩል የባህር በር እንዲሰጣት ማድረግ ብቻ ነው። ለዚህ የሶቪየት ሶሻሊስት ሪፐብሊክ መንግስት ሙሉ ድጋፉን ይሰጣል ሲል አስተያየቱን አቀረበ። የኤርትራ ጉዳይ ወደ ተባበሩት መንግስታት ድርጅት ከተዛወረበት ጊዜ አንስቶ የሞስኮቭ የውጭ ጉዳይ ሚኒስትር ሙሴ ሞልቶቭ አቶ አክሊሉን ብዙ ጊዜ ሲያነጋግራቸው የሶቪየት መንግስት ኤርትራ ከኢትዮጵያ ጋር እንድትቀላቀል በቀጥታ ባይደግፍም እንደ ጠላት እየተከታተለ በቀጥታ ለማጥቃት እንደማይፈልግ ተስፋ ሰጥቷቸው ነበር። በኢትዮጵያም በኩል እስከ ህዳር 7 ቀን 1949 ዓ.ም ድረስ ከሞስኮቭ የሚሰጠውን መግለጫ ቀጥታ የሆነ የተቃውሞ መልስ ተሰጥቶ አያውቅም። አሁን ግን የሞስኮቭ መልእክተኛ የተናገረው ጠላት የሆነው ጣሊያን ከሚያደርገው ዲስኩር ጋር የተመሳሰለና በተለይም በዚህ የኤርትራ ጉዳይ በተፋፋመበት ኮሚሲዮን ላይ ይህን የመሰለ አስተያየት የተሰነዘረው ኢትዮጵያን ለመጉዳት ታስቦ ስለሆነ አክሊሉ ሀብተወልድ መልስ መስጠት አለብኝ አሉ። 2 ዓመት በማይሞላ ጊዜ ውስጥ የአራቱ ኃያላን መንግስታት የሞስኮቭና የአሜሪካ የእንግሊዝና የፈረንሳይ ዳኞች ኤርትራ ተልከው የሕዝቡን ፍላጎት በመረመሩ ጊዜ አብዛኛዎቹ ኤርትራውያን ወደ ጥንት አገራቸው ወደ ኢትዮጵያ ለመመለስ መጠየቃቸውን የሶቪየት መንግስት ይዘነጋዋል ብለን አናስብም ነበር። የኢትዮጵያም ጥያቄ በትክክለኛ የታሪክ ማስረጃና በትክክለኛ የሕዝብ ፍላጎት ላይ ተመስርቶ የቀረበ መሆኑን ጠላታችን ከሆነው ከጣሊያን መንግስት በስተቀር በሌሎች እንደ ሶቪየት ኅብረት በመሳሰሉት ታላላቅ አገሮች ዘንድ አጠራጣሪ ሆኖ ይገመታል ብለን አልጠበቅንም። የሞስኮቭ መልእክተኛ እንደተናገረውም በዘርና በባህል የሚመሳሰሉ አገሮች ሁሉ ያለ ሕዝቡ ፍላጎትና ያለ ሕዝቡ ጥያቄ በግዴታ መዋሃድ አለባቸው ብላ ኢትዮጵያ የማታምን መሆኗን ማረጋገጥ እንወዳለን። የሩቁን ትተን በቅርቡ ዘመን የተፈጸሙትን ታሪኮች እንኳን ብንመለከት ባለፉት 30 ዓመታት በሞስኮቭ አገር ከተካሄደው ሪቮሉሲዮን በኋላ የልዩ ልዩ አገር ሕዝቦች በምን አኳኋን በሶቪየት ኅብረት መንግስት አስተዳደር ውስጥ እንደተዋሃዱ ማስታወስ እንችላለን። የአንድ አገር ሕዝብ ከሌላው ጋር የሚቀላቀለው በሕዝቡ ፈቃድና ፍላጎት ብቻ መሆኑን ከተማመንበት የዛሬ 7 ዓመት በ1941 እና 42 ዓመተ ምህረት እነ ኢስቶኒያ፣ ላትቪያና ሊቱዌኒያ የተባሉት የመንግስታት አገሮች ብሔራዊ ነጻነታቸውን መስዋዕት አድርገው በሶቪየት መንግስት ውስጥ የተጠቃለሉት በሕዝቦቻቸው ጥያቄ ወይስ በመሪዎቻቸው ፍላጎት መሆን አለመሆኑን መመራመር ያስፈልጋል ማለት ነው። እኔ ይህንን ስናገር በሰው አገር የውስጥ ጉዳይ ለመግባት ወይም የሞስኮቭ ሪቮሉሲዮን ለሰው ልጅ ነጻነትና ብልጽግና አዲስ በር ከፍቷል ብለው የሚያምኑትን አገሮች ለመተቸት ወይም ተቃዋሚ ለመሆን አይደለም። ማንም አገር ማንም ሕዝብ የሚበጀውንና የሚጠቅመውን የአስተዳደር ስርዓት ለመምረጥ ነጻነትና መብት አለው። በዚህ አኳኋን እነ ኤስቶኒያ በሶቪየት ኅብረት ውስጥ የተጠቃለሉት በሕዝቦቻቸው ፈቃድና ፍላጎት ነው ከተባለ ኮሎኒያሊስት ጣሊያን በጦር ኃይል ገንጥሎ የወሰዳቸው ወንድሞቻችን ኤርትራውያን ወደ እናት አገራቸው ወደ ኢትዮጵያ እንመለስ ብለው ሲጠይቁ የተለየ ምርመራ ሊደረግባቸው አይገባም። በዚህ ኮሚሲዮን ላይ የሚካፈሉትን የተባበሩት መንግስታት አባሎች ኢትዮጵያ አጥብቃ የምትለምነው ፍርድ እንዳይዛባ ብርቱ ጥንቃቄ እንዲደረግ ነው። ኤርትራውያን ከእናታቸው ጋር ለመሆን ኢትዮጵያም ልጆቿን ለመቀበል እጅግ የተነፋፈቁና በጋለ ስሜት የሚጠባበቁ መሆናቸውን የዓለም ዳኞች ማተኮር ይኖርባቸዋል። ኢትዮጵያ ቀደም ሲል እንዳመለከተችው ንዑስ ኮሚቴ 17 ለ20 ቀናት ደክሜበታለሁ ብሎ ያቀረበው ረቂቅ ውሳኔ የጣሊያንን መንግስት ለማስደሰት የተዘጋጀ ስለሆነ ይህ ኮሚሲዮን ስህተት ላይ እንዳይወድቅ በጥብቅ አሳስባለሁ። ከዚህ በላይ እንደታየው
የኢትዮጵያ የውጭ ጉዳይ ሚኒስትር ለሶቪየት መልእክተኛ የሰጡት መልስ በሞስኮቮቹና በወገኖቻቸው ዘንድ የጠነከረ ሆኖ መገመቱ የማይጋር ነው። ሆኖም በዚያን ሰዓት በሶቪየት መልእክተኞች መሪ ወንበር ላይ የነበረው ሚስተር አርቱኡኒያ ለአቶ አክሊሉ ንግግር መልስ ለመስጠት አልፈለገም። በመሰረቱ ሶቪየት ኅብረትና ሳቴሊቶቹ ለኢትዮጵያ የአሰብን የባህር በር ሰጥቶ ከኤርትራ ጥያቄ ማሰናበት ነው ብለው የወሰኑ ስለሆነ የአቶ አክሊሉ ንግግር ከዚህ የለሰለሰም ቢሆን የሞስኮቭን አቋም ሊለውጠው እንደማይችል የታወቀ ነበር። በዚህ የኮሚስዮን ሥራ ላይ የተካፈሉት ብዙዎቹ የመንግስታት ወኪሎች የጣሊያን አፈጉባኤዎች በሚያሰሙት የፕሮፓጋንዳ ጩኸት ስለደነቆሩ የኢትዮጵያን አቤቱታ ማድመጥ አልቻሉም። ሌሎቹም እንደ እንግሊዝና አሜሪካ የመሳሰሉት አገሮች በዚያን ሰዓት ንዑስ ኮሚቴ 17 ያቀረበውን ሪዞሉሽን ከመቀበል በስተቀር ሌላ መንገድ አልታይ ያላቸው። በዚህ ሁኔታ ኢትዮጵያ ብቻዋን የምታደርገው ትግል ጉዳዩ ሊለውጠው እንደማይችል ተረጋገጠ። በመጨረሻ ኅዳር 7 ቀን 1949 ዓ.ም ንዑስ ኮሚቴ 17 ባዘጋጀው ረቂቅ ውሳኔ 1. ሊቢያ ሦስቱም አውራጃዎቿ ሳይነጣጠሉ በመጪው 2 ዓመት ውስጥ ነጻነቷን እንድትቀበል፣ 2. ሶማሌ በተባበሩት መንግስታት ስም ለ10 ዓመታት ጣሊያን በሞግዚትነት ካስተዳደራት በኋላ ነጻነቷ እንዲሰጣት፣ 3. ኤርትራ የተባበሩት መንግስታት 5 አባሎች ያሉበት መርማሪ ኮሚሽን ተልኮ የሕዝቡ ፍላጎት ምን እንደሆነ እንዲታወቅና በመጪው ዓመት የወደፊት ዕድሉ እንዲወሰን ከ59 አባል መንግስታት ውስጥ በ47 ድምፅ ብልጫ ተደግፎ ሪዞሉሽኑ በጠቅላላው ጉባኤ እንዲጸድቅ ተላለፈ። የኢትዮጵያ መልእክተኞች መሪ በዚህ በተደረገው ውሳኔ የተሰማቸውን ከፍተኛ ቅሬታና ሐዘን ከገለጹ በኋላ የመጨረሻ ዕድላቸውን ለመሞከር በጠቅላላው ጉባኤ ላይ ይግባኝ ለመጠየቅ የኮሚስዮኑን የስብሰባ አዳራሽ በትካዜ መንፈስ ለቀው ወጡ። የጠቅላላው ጉባኤ ውሳኔ ቅዳሜ ኅዳር 19 ቀን 1949 ዓ.ም ከእኩለ ቀን በኋላ በ9 ሰዓት በአጀንዳ ቁጥር 19 የተመዘገበው የቀድሞቹ የጣሊያን ቅኝ ግዛቶች ዶሴ የመጨረሻውን ውሳኔ እንዲያገኝ ለጠቅላላው ጉባኤ ቀረበ። በፊሊፒን የውጭ ጉዳይ ሚኒስትር በጀነራል ካርሎስ ሮሙሉ ሊቀመንበርነት የሚመራው የአራተኛው ዓመታዊ ጠቅላላ ጉባኤ በዋናው ኮሚስዮን ተጠንቶ የቀረበለትን ረቂቅ ውሳኔ የመንግስታቱ እንደራሴዎች አስተያየታቸውን እንዲሰጡበት ጠየቀ። የመጀመሪያዎቹ ተናጋሪዎች የሆኑት የሶቪየት ኅብረትና ሳቴሊቶቹ በዋናው ኮሚስዮን የተዘጋጁትን መፍትሄዎች ከተቃወሙ በኋላ በተለይ ሶማሌ ለጣሊያን እንድትሰጥ ወደ ኤርትራ መርማሪ ኮሚሽን እንዲላክ የተባለው ሐሳብ ለምዕራባውያን ለኮሎኒያሊስቶች ጥቅም ሲባል በመሆኑ የተባበሩት መንግስታት አባል አገሮች ሊያወግዙት ይገባል አሉ። በሶቪየት ኅብረት መሪነት አራቱ አገሮች ፖላንድና ቼኮስሎቫኪያ፣ ቤሎሩሲያና ዩክሬን በአንድነት ሆነው ባቀረቧቸው ሐሳቦች ውስጥ አንደኛ ኤርትራና ሶማሌ መስኮብ ተካፋይ በሚሆንበት በተባበሩት መንግስታት የሞግዚት አስተዳደር ኮሚቴ ለ5 ዓመታት ሲደራጁ ከቆዩ በኋላ ነጻነታቸውን እንዲቀበሉ፣ ሁለተኛ ለኢትዮጵያ በፋሽስት ዘመን ለደረሰባት በደል መካሻ እንዲሆናት የአሰብ የባህር በር ወደብ ተከልሎ እንዲሰጣት የተሻለ መፍትሄ ነው ሲሉ የአባል መንግስታትን ድጋፍ ጠየቁ። አምስቱም አገሮች በየተራ እየተነሱ በሰጧቸው መግለጫዎች ኮሎኒያሊስቶችና ኢምፔሪያሊስቶች በሆኑት በአሜሪካ በእንግሊዞችና በፈረንሳዮች ተንኮል የእነዚህ የድሆች አገሮች ዕድል እስካሁን ሳይወሰን ጊዜ የፈጀበትን ምክንያት በሰፊው አስረድተዋል። በተለይም የፖላንድ መልእክተኛ ኮሎኒያሊስቶች የተባሉትን አገሮች ሲወቅስ የተናገረው ዘለፋ ብዙዎቹም መልእክተኞች አስቋቸዋል። ባለፉት 2 ሳምንታት በዋና ኮሚስዮን ላይ ተሰብስበን በነበረ ጊዜ የአንድ አባል መንግሥት መልእክተኛ መግለጫውን ሲሰጥ በሕዝቦች ላይ የግፍ አስተዳደር መስርቶ ሲያንሰራራ የኖረው
ኮሎኒያሊዝም በጠና ታሞ ለሕይወቱ ፍጻሜ በማጣጣር ላይ ይገኛል ብሎን ነበር። ይሁን እንጂ ይኸው ተናጋሪ የዘነጋው ይህንን ለሞት የሚያጣጥረውን ኮሎኒያሊስት እንደምንም አድነው የቀድሞቹን ቅኝ ግዛቶቹን ለመረከብ እንዲችል ሜክኒልና ጄሴፕ የተባሉት ሁለት የታወቁ የእንግሊዝና የአሜሪካ ሐኪሞች ብርቱ ጥረት በማድረግ ላይ መሆናቸውን ነው ብሎ ሲናገር ለጊዜው አዳራሹ በሳቅ ሆሆታ ሞቆ ነበር። እንግሊዝና አሜሪካ ሶማሌ ለጣሊያን እንድትሰጥ በመደገፋቸው ዛሬ የፖላንድ መልእክተኛ ተቃዋሚ ሆኖ እንደዚህ ሲያፌዝ እሱ ራሱ ከጥቂት ጊዜ በፊት ሶማሌን ብቻ ሳይሆን ኤርትራና ሊቢያም ለጣሊያን ኮሎኒያሊስት ካልተመለሱለት ብሎ ሲጮህ እንደነበረ ጨርሶ ረስቶታል። ፖላንድ ከመስኮብ ጋር ሆኖ ለጣሊያን ሦስቱም የቀድሞ ቅኝ ግዛቶቿ እንዲሰጧት በሚደነፋበት ጊዜ አሜሪካና እንግሊዝ ተቃዋሚዎች እንደነበሩ ትዝ አላለው። ሶቪየት ኅብረትና አራቱ ተከታዮቹ ለዋናው ኮሚሲዮን ውሳኔ የቀረቡት መፍትሄዎች መጽደቅ የለባቸውም ብለው ያደረጉትን ተቃውሞ ኢትዮጵያ የምትስማማበት ቢሆንም በለውጡ ከመስኮብ የሚቀርበው ሐሳብ አያረካትም። ኢትዮጵያ በኤርትራ ጉዳይ የምታደርገው ተጋድሎ የአሰብን የባህር በር ተቀብሎ ለመሰናበት ሳይሆን መሠረተ ታሪኳን ቦታው ለመመለስ መሆኑን እነዚህ አምስቱ የሶሻሊስት አገሮች አልተረዱላትም። ከሁለተኛው የዓለም ጦርነት ፍጻሜ በኋላ ሁኔታዎቹ እንዳሳዩት ኢትዮጵያ ኤርትራን ማግኘት የለባትም የሚል ጠላት ቢበዛባትም አሰብን ለመውሰድ አንዳችም ተቃዋሚ አልነበራትም። ሶቪየት ኅብረትና ተከታዮቹ ያላቸውን ተቃውሞ በሰፊው ካስረዱ በኋላ በአርጀንቲናና በፓኪስታን ግንባር ቀደምትነት የጣሊያን ወገኖች በየተራ እየቀረቡ በዋናው ኮሚሲዮን ተባርከው የቀረቡት መፍትሄዎች ያላንዳች ለውጥ በፍጥነት እንዲጸድቁ ጩኸታቸውን ማቀጣጠል ጀመሩ። ሩጫው በዚህ አኳኋን ከቀጠለ የኅዳር 19 ቀን ቅዳሜ ሳይመሽ የጣሊያን ወገኖች የሚፈልጉትን በከፍተኛ ድምፅ ብልጫ ድል እንደሚመቱ ለኢትዮጵያ መልእክተኞች ግልጽ ሆኖ ታያቸው። ባለፈው ግንቦት ወር በተደረገው የሦስተኛው ዓመታዊ ጠቅላላ ጉባኤ ላይ ተጠንቶ ያለቀለት የኤርትራ ጉዳይ ሳይጸድቅ የቆየው ለውሳኔ ችግር በፈጠሩት በሊቢያና በሶማሌ ጉዳይ እንደነበረ አቶ አክሊሉ ሀብተወልድ ካስታወሱ በኋላ ከግንቦት እስከ መስከረም ባሉት 4 ወራት ውስጥ ምን ታምር ደርሶ የኤርትራ ጉዳይ እንደገና ይመርመር የተባለበትን እውነተኛውን ምክንያት የተባበሩት መንግስታት ድርጅት ለአባሎቹ ማስረጃ መስጠት አለበት ሲሉ ጠየቁ። የኢትዮጵያ የውጭ ጉዳይ ሚኒስትር 1 ሰዓት ያህል በፈጀው ንግግራቸው በንዑስ ኮሚቴ 17ና በዋናው ኮሚሲዮን የተዘጋጁት መፍትሄዎች ምን ያህል የተዛቡና ከትክክለኛ ፍርድ የራቁ መሆናቸውን በመረዳት ጠቅላላው ጉባኤ እንዲሰርዘው የመጨረሻ ዕድላቸውን በሞከሩ ጊዜ ያቀረቧቸው ማሳሰቢያዎች በሚከተሉት ነጥቦች ላይ የተመረኮዙ ነበሩ። አንደኛ፣ የተባበሩት መንግስታት ድርጅት ባለው የአሰራር ሕግ መሠረት ትላንት በከፍተኛ ድምፅ ብልጫ የተስማማበትን ጉዳይ ዛሬ በቀላሉ ያላንዳች ምክንያት የሚያፈርሰው ከሆነ ለዓለም ሰላም፣ ደህንነት፣ ለአገሮችና ለሕዝቦች ነጻነት ተግባሩን የሚፈጽም ነው ተብሎ እንዴት ሊታመን ይችላል? ሁለተኛ፣ በዓለም ላይ ባደረሰችው ጥፋት ምክንያት እስከ ዛሬ ድረስ የተባበሩት መንግስታት አባል ለመሆን ያልተፈቀደላት ጣሊያን ዛሬ በምን ሕግ፣ በምን ደንብ በተባበሩት መንግስታት ስም ሶማሌን በሞግዚትነት እንድታስተዳድር ሥልጣን ይሰጣታል? ሦስተኛ፣ በ1946 ዓመተ ምህረት በተካሄደው በፓሪሱ የሰላም ጉባኤ ውሳኔ መሠረት ጣሊያን የቀድሞ ቅኝ ግዛቶቿን መልቀቋን አረጋግጣ የፈረመችውን ውል እንድታከብር የተባበሩት መንግስታት ድርጅት ለምን አያስገድድም? እንግዲህ የተፈረደበት አቅሙን እየተማመነ ፍርዱን ካልተቀበለ፣ ፍርድ ሰጪውም ደካማ ሆኖ የፈረደውን ማስፈጸም ካልቻለ የዳኝነቱ ጠቃሚነት ወይም አስፈላጊነት እምን ላይ ነው? የመንግስታት እንደራሴዎች ሆይ፣ የጣሊያን ወገኖች ከፍ ያለ ትብብር በማድረግ የሮማ መንግሥት የሚፈልገውንና ኢትዮጵያን አደጋ ላይ የሚጥለውን መፍትሄ አዘጋጅተው
አቅርበውላቸዋል። ዛሬ ይህ ውሳኔ ጸድቆ ጣሊያን በቀላሉ ወደ ሶማሌ ከተመለሰች ነገ ወደ ኤርትራ በአንድ መንገድ ለመሻገርና ከዚያም እንደለመደችው ኢትዮጵያን ለማጥቃት እንደምትሞክር ባለፉት 50 ዓመታት 3 ጊዜ ተደጋግመው የደረሱት ሁኔታዎች በቂ ማስረጃዎች ናቸው። የኤርትራ ሕዝብ የታሪኩንና የዘሩን አንድነት ተመርኩዞ ኢትዮጵያዊነትን ሲጠይቅ፣ የሶማሌ ሕዝብ ለግፈኛው ጣሊያን እንዳዳርጉን እያለ ሲጮህ የተባበሩት መንግስታት ድርጅታችን እንዴት አድርጎ የቆመበትን መሠረት ጥሶ ያለበትን ኃላፊነት ስቶ ከሕዝቦች ፍላጎትና ጥያቄ ውጪ የሆነ ፍርድ ያዘጋጃል ብለው ከጠየቁ በኋላ ንግግራቸውን ሲፈጽሙ በሕዝቦች መብትና በትክክለኛ ፍርድ ለሚያምኑ የተባበሩት መንግስታት አባሎች ሕግና መብት ለሁሉም እኩል እንዲከበር ለሚታገሉ መንግስታት ለምንኖርበት አስቸጋሪ ዓለም ለዛሬውም ሆነ ለወደፊቱም የሰላም ዋስትና እንዲኖር ኃላፊነቱ ለሚመለከታቸው ለአራቱ ኃያላን መንግስታት ኢትዮጵያ የአቤቱታ ድምጿን ደጋግማ ከማሰማት አታቋርጥም አሉ። ከዚህ በላይ ባጭሩ የተገለጸውን የአቶ አክሊሉን ንግግር ያዳመጡ የመንግስታት እንደራሴዎች ኢትዮጵያ እንዲጸድቅ በቀረበው ውሳኔ ምን ያህል እንደተጨነቀች ከዚህም በላይ የገለጸችው አስተያየት ሁሉ እውነትና ትክክለኛ መሠረትን የጨበጠ መሆኑን ሳይገነዘቡት አልቀሩም። ነገር ግን የተባበሩት መንግስታት የኤርትራንና የሶማሌን ጉዳይ ለመወሰን የተዘጋጀው ሕግንና እውነትን ተመርኩዞ ሳይሆን በጥቅም በተሳሰሩ ወገንተኞች ተወጥሮ ስለሆነ የኢትዮጵያን አቤቱታ አዳምጦ የተዛባውን ፍርድ ለማቃናት አንዳችም እርምጃ ለመውሰድ አልሞከረም። በንዑስ ኮሚቴ 17ና በዋናው ኮሚሲዮን ላይ ኢትዮጵያን ሲረዱ የሰነበቱት አገሮች ሁሉ ጉዳዩ በጠቅላላው ጉባኤ መታየት ሲጀምር ድምፃቸውን ጸጥ አድርገው የታዛቢነት አቋም የያዙ መስለው ታዩ። ከዚህም በላይ በዋናው ኮሚሲዮን ተዘጋጅተው የቀረቡት መፍትሄዎች ሳይጸድቁ ቢወድቁ የጣሊያን ወገኖች ለኤርትራ ነጻነት የተባለውን ጉዳይ እንደገና ቀስቅሰው ጉባኤውን ሊያደፈርሱት ይችላሉ የሚል ስጋት አደረባቸው። በተለይ እንግሊዞች መርማሪ ኮሚሽን ወደ ኤርትራ ቢላክ የኢትዮጵያን ዕድል አያበላሸውም፣ ወደ ሶማሌም ጣሊያን የምትመለሰው ለተወሰነ ጊዜ ስለሆነ እኛ እያለን በኢትዮጵያ ላይ የሚሰነዘር አደጋ የለም እያሉ አቶ አክሊሉን ለማጽናናት ሞከሩ። የኢትዮጵያን አቋም ከልባቸው ሲደግፉ የኖሩት የላይቤሪያ የዩጎዝላቪያና የፊሊፒን መልእክተኞችም የቀረበውን ሪዞሉሽን ከመቀበል በስተቀር ሌላ ምርጫ የለም ብለው ተስፋ ቆረጡ። በዚህ ሁሉ ሁኔታ ኢትዮጵያ ምንም አይነት ተአምር ይፈጠራል ብላ እንደማትጠብቅ የተረጋገጠ ሆነ። በበደል ላይ በደል። ሶማሌ ለጣሊያን እንድትሰጥ የኤርትራ ሕዝብ እንደገና በአዲስ መርማሪ ኮሚሽን ፍላጎቱ እንዲታወቅ መወሰኑ አንሶ በበደል ላይ በደል ተጨምሮ ኢትዮጵያን የበለጠ ያሳዝናት ከአምስቱ መርማሪ ዳኞች መካከል 4ቱ የጣሊያን ወገኖች እንዲመረጡ መቅረባቸው ነው። ከእስላም አገሮች ፓኪስታን፣ ከላቲን አሜሪካ ጓቴማላ፣ ከእስያ በርማ፣ ከአውሮፓ ኖርዌይ፣ ከእንግሊዝ ኮመንዌልዝ አገሮች በዘር ልዩነት ፖሊሲ የሚመራው ደቡብ አፍሪካ የተባበሩት መንግስታት መርማሪ ኮሚሽን አባሎች እንዲሆኑ ቀረቡ። ወዲያው ብላታ ኤፍሬም ተወልደ መድህን ተነስተው ለጠቅላላው ጉባኤ በሰጡት መግለጫ በኤርትራ ጉዳይ ፍርዳቸውን አስቀድመው የሰጡ አገሮች ለዳኝነት ሥራ መመረጥ የማይገባቸው መሆኑን ካስረዱ በኋላ በተለይ የፓኪስታኑ ወኪል በዚህ በተሰበሰብንበት አዳራሽ ኢትዮጵያን በመቃወም ያደረጋቸውን ንግግሮች ጉባኤው እያወቀ እንዴት ዳኛ አድርጎ ይሾመዋል ሲሉ ጠየቁ። እንደ ተለመደው አሁንም የኢትዮጵያን አቤቱታ አዳምጦ የቀረው ቢቀር የተባበሩት መንግስታት ትዝብት ላይ እንዳይወድቅ የዳኞቹን አመራረጥ ለማስለወጥ ሳይሞከር ቀረ። ሰኞ ህዳር 21 ቀን 1949 ዓ.ም
ከእኩለ ቀን በኋላ በ10 ሰዓት በኒውዮርክ የተሰበሰበው የተባበሩት መንግስታት የአራተኛው ጠቅላላ ጉባኤ የኤርትራ ጉዳይ በድጋሚ እንዲመረመር፣ ሶማሌ ለጣሊያን እንድትሰጥ፣ ሊቢያ አንድነቷ ተጠብቆ ከሁለት ዓመት በኋላ ነጻነቷን እንድትቀበል በንዑስ ኮሚቴ 17 እና በዋናው ኮሚሲዮን የጣሊያን ወገኖች ያዘጋጁትን ውሳኔ በድምፅ ብልጫ አጸደቀ። ዳቦ ለጠየቀ ድንጋይ። የአክሊሉ ምሬት። አራተኛው የተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ በኤርትራና በሶማሌ ጉዳይ በጣሊያን ጥረት የተዘጋጀውን ረቂቅ ውሳኔ ባጸደቀ ጊዜ ኢትዮጵያ ምን ያህል እንደተበሳጨችና እንዳዘነች የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር ለመላው የመንግስታት እንደራሴዎች የመረረ ስሜታቸውን የገለጹት በሚከተለው መልክ ነበር። አገሬ ኢትዮጵያ በዓለም ሸንጎ ላይ ፍርድ ተነፍጓት ስታዝን ለመጀመሪያ ጊዜ አይደለም። በ1936 ዓመተ ምህረት ፋሺስት ጣሊያን ነጻነቷን ሲደፍርና ሕዝቧን በመርዝ ጋዝ ሲጨርስ የጄኔቭ የመንግስታት ማህበር የኃይለኛውንና የግፈኛውን ጥቅም ለመጠበቅ ፍርድ የነፈጋት መሆኑን ታሪክ ለዘላለሙ ሲያስታውሰው ይኖራል። ዛሬም ከ13 ዓመት በኋላ የተባበሩት መንግስታት ድርጅት የተናናሽ አገሮችን መብት በመጣስና ለኮሎኒያሊስቶች ጥቅም በማሰብ ያጸደቀው የተሳሳተ ውሳኔ በነገው ታሪኩ በሰፊው የሚተችበትና ትዝብት የሚደረግበት እንደሚሆን አልጠራጠርም። የኮሎኒያሊዝም ዘመን ተፈጽመዋል በተባለበት ሰዓት ጣሊያን አይነ ደረቅ ሆና ቅኝ ግዛቶቼ ካልተመለሱልኝ ብላ ያቀረበችውን የግፍ ጥያቄ እንኳንስ የሚደግፍላት ይቅርና ይህን ሐሳብ ለተባበሩት መንግስታት ሸንጎ እንድታቀርብ የሚፈቅድላት አይኖርም ብላ ኢትዮጵያ ከፍተኛ እምነት ነበራት። ለካስ ጣሊያን የምታስበውን ለማስፈጸም ምን ማድረግ እንዳለባት ደና አድርጋ ታውቅ ኖሯል። የዛሬው የተባበሩት መንግስታት ድርጅት እንዳለፈው የጄኔቭ የመንግስታት ማህበር አቅም ያላቸው አገሮች ደጋፊዎቻቸውን እያስፋፉ ጉዳያቸውን በፈለጉት መልክ የሚያስፈጽሙበት ሸንጎ እንደሚሆን አርቀን ያልተመለከትን እኛ የድሆች አገሮች ብቻ ነን። እድሜ ለአርጀንቲና መንግስትና ለላቲን አሜሪካ አገሮች። ኮሎኒያሊስት ጣሊያን በተባበሩት መንግስታት ባንዲራ ታጅባ ሶማሌ ላይ ተመልሳ እንድትነግስ ተበይኖላታል። የሶማሌ ሕዝብ ግን የኮሎኒያሊስት ጣሊያንን አስተዳደር አልቀበልም ሲል ያሰማውን አቤቱታ ማዳመጥ አያስፈልግም ተብሎ መብቱ ተነፍጎታል። እድሜ ለአርጀንቲናና ለፓኪስታን መንግስታት። አብዛኛው የኤርትራ ሕዝብ ከእናት አገሩ ከኢትዮጵያ ጋር እንዲቀላቀል የገለጸው ስሜት በቂ አይደለም ተብሎ የጣሊያን ወዳጆች የተሰየሙበት የዳኞች ክለብ እንዲመረምሩ ተወስኖበታል። የኤርትራ ሕዝብ ፍላጎት ምን እንደሆነ በድጋሚ መመርመር አለበት ተብሎ ሲወሰን የሶማሌ ሕዝብ ኮሎኒያሊስት ጣሊያንን መቀበል አለመቀበሉን ለምን አይጠየቅም? ይህ ሁኔታ በተባበሩት መንግስታት ድርጅት የሚካሄደው ፍርድ የተዛባና የተሳሳተ ለመሆኑ በቂ ማስረጃ አይሆንም ወይ? ለነዚህ ለማቀርባቸው ጥያቄዎች የጣሊያን ወገኖች ሆነው ፍርዳቸውን ከሰጡት አገሮች መልሱን ባገኝ ምን ያህል ደስ ባለኝ ነበር። ነገር ግን ፍርዱ የተሰጠው በቀጥታ ለባለ ጥቅሙ ታስቦ ስለሆነ ለተበደለው መልስ መስጠት ያስፈልጋል ተብሎ እንደማይታሰብ አውቃለሁ። እኛ በጣም ጥቂቶች የሆንን የአንድ እጅ የጣት ቁጥሮች የማንሞላ አፍሪካውያን በዛሬው ሰዓት ከተባበሩት መንግስታት ድርጅት ትክክለኛ ፍርድ እናገኛለን ብለን መጓጓት የለብንም። ጊዜው ያመቸው ለእነ አርጀንቲናና ለመሳሰሉት መሆኑን ማመን አለብን። ጊዜው ፈቅዶ የወንድሞቻችን የአፍሪካውያን ነጻነት ቁጥሩ በየጊዜው እየጨመረ ከላቲኖች ኅብረት እጥፍ ሆኖ አስተያየታችን የሚደመጥበት ዘመን እንደሚመጣ
ተስፋችንን ማጽናት ይኖርብናል። ይህን ዕድል እኛ ባንደርስበት ከእኛ ቀጥሎ የሚመጣው ትውልድ እንደሚጠቀምበት አንጠራጠርም። እስከዚያ ድረስ ግን ከአንዱ ወገን ወደ ሌላው እየተገለባበጡ የፈለጉትን ለመጥቀም የፈለጉትን ለመበደል ጊዜው የፈቀደላቸው ዛሬ አንድነታቸውን አጠንክረው ከጣሊያን ጋር ተሰልፈው በድምጻቸው ኃይል ያጠቁን አገሮች ናቸው። የመንግስታት አባሎች ሆይ በጣሊያን መንግስት ፍላጎትና ብርቱ ጥረት በአርጀንቲናና በፓኪስታን ደራሲነት ተቀምሞ የተዘጋጀላችሁን ውሳኔ አጽድቃችኋል። የአገሬ ሐዘኗና ከፍተኛው ቅሬታዋ በድጋሚ የመርማሪ ኮሚሽን ወደ ኤርትራ እንዲላክ መወሰኑ የሚያሰጋት ሆኖ አይደለም። ኢትዮጵያ ልጆቿ የሆኑት ኤርትራውያን ዛሬም ሆነ ነገ የኢትዮጵያዊነት ስሜታቸውንና የአንድነት ፍላጎታቸውን የበለጠ እንደሚያረጋግጡ አትጠራጠርም። ነገር ግን የአገሬ ሐዘኗና ቅሬታዋ የዛሬ 4 ዓመት ለሁላችንም ሚዛኑ እኩል የሆነ ዳኛ ተመሰረተልን ብለን ተስፋችንን የጣልንበት ይህ የተባበሩት መንግስታት ድርጅት እንዳለፈው የጄኔቭ የመንግስታት ማህበር የጣሊያን መሳሪያ ሆኖ ጣሊያን በሚፈልገው አይነት ፍርዱን ሲሰጥ በማየቷ ነው። ለዚህም ትልቁ ማስረጃ በተባበሩት መንግስታት ስም ሆነው የኤርትራን ሕዝብ ፍላጎት እንዲመረምሩ የተሰየሙት የኮሚሲዮኑ አባሎች ኢትዮጵያን ሲዘልፉና ሲቃወሙ ከሰነበቱት መካከል እንደ ፓኪስታን የመሳሰሉት መሆናቸው ነው። ከሁለት ባላጋራዎች መካከል አንዱን መርጦ ለመርዳት የተሰለፈውንና የተሟገተውን ጠቅላይ ፍርድ ቤት ዳኛ አድርጎ ሲሾመው የታየው የክፍለ ዘመናችን ታሪክ ውስጥ ለመጀመሪያ ጊዜ ነው ብዬ ብናገር ተሳስተሃል የሚለኝ እንደማይኖር እርግጠኛ ነኝ። የተባበሩት መንግስታት ድርጅታችን አሰራሩ አሁን በተነገረው መልክ ትክክል ነው ከተባለ ኢትዮጵያ አንድ ነገር ጎድሎ በጉልህ የሚታያት ለኤርትራ ጉዳይ ጣሊያን የመርማሪ ኮሚሽን አባል ሆና አለመመረጧ ነው። በዚህ ደንብ መሰረት ከሆነ እንዲያውም የኮሚሽኑ አባል ሆኖ መመደብ ብቻ ሳይሆን የመልእክተኞቹም መሪ መሆን የሚገባት ጣሊያን ነበረች። በጨካኙ የፋሺዝም ዘመን የሙሶሎኒ እንደራሴዎች ሆነው በኢትዮጵያ ሕዝብ ላይ ግፍ የፈጸሙትና ዛሬም አዲሲቷ ለተባለችው ጣሊያን ታላላቅ ባለስልጣኖች ሆነው በዚህ ስብሰባችን ላይ ሳያፍሩ አብረውን የሰነበቱት እነ ኤንሪኮ ቼሩሊ ለምን ሳይመረጡ እንደቀሩ አልገባኝም። የተከበራችሁ መልእክተኞች፣ ጣሊያን ተመልሶ ሶማሌን ሲይዝ የነገ ትልሙ ምን እንደሆነ ኢትዮጵያ የሰጋችበትን ምክንያት ለመረዳት አልፈለጋችሁም። እንደዚሁም ለኤርትራ በድጋሚ መርማሪ ኮሚሽን እንዲላክ በንዑስ ኮሚቴ 17ና በዋናው ኮሚሲዮን የተደረገው ጥረት ለጣሊያን ፍላጎት ማስፈጸሚያ መሆኑን ኢትዮጵያ ያቀረበችው ማሳሰቢያና ማስረጃ በቂ ሆኖ አልታያችሁም። ስለዚህ በኤርትራም ሆነ በሶማሌ ጉዳይ ድል የተሰጠው ለኮሎኒያሊስት ጣሊያን ስለሆነ ዳቦ ለጠየቀ ድንጋይ እንደተባለው በደሉ የተጣለው በአገሬ በኢትዮጵያ ላይ መሆኑን እንድትረዱት እጠይቃለሁ። የአራተኛው ዓመታዊ ጉባኤ ከተጀመረበት ካለፉት 2 ወራቶች ጀምሮ እስከ ዛሬ ድረስ ከየመንግስታቱ እንደራሴዎች በየጊዜው የተሰጡትን አስተያየቶች በጥልቅ እናስታውሳቸዋለን። ብዙዎቹ በኤርትራ ጉዳይ የኢትዮጵያ ጥያቄ ትክክል ነው እያሉ በየዲስኩሮቻቸው ሲያረጋግጡ ከከረሙ በኋላ አሁን በመጨረሻው በጣሊያን ወገኖች የተዘጋጀውን ውሳኔ ለማጽደቅ ድምጻቸውን ሲሰጡ አይተናል። አንዳንዶቹም አዲሲቷ ጣሊያን ከእንግዲህ ወዲህ ኢትዮጵያን እንዳታጠቃ የተባበሩት መንግስታት እርምጃ ይወስዳል እያሉ የቲዮሪ ዋስትና ሲሰነዝሩ ሰምተናል። እንደዚሁም ኢትዮጵያን የሚረዳ ይሆናል በማለት በቂ ጥናት ያልተደረገበትና ያልበሰለ መፍትሄ በድንገት አቅርበው ተቀባይ በማጣት አየር ላይ ተንጠልጥሎ ሲቀርባቸው ተመልክተናል።
ሌሎች ደግሞ ከልባቸው የሚደግፉት ኮሎኒያሊስት ጣሊያንን መሆኑ የማይታወቅባቸው እየመሰላቸው አዲሲቷ ጣሊያን፣ አዲሲቷ ሪፐብሊክ፣ አዲሲቷ ዲሞክራሲ በሚል ቀለም እየቀባቡ የተባበሩት መንግስታት የኢትዮጵያን ጥያቄና የጣሊያንን ጥቅም የሚያረካ መፍትሄ ማግኘት አለበት በማለት የቅጥፈት ዲስኩር ሲናገሩ ሰምተናቸዋል። ኢትዮጵያ የረጅም ዘመን መራራ የሆነ ኤክስፔሪያንስ ስላላት ጣሊያን የመጠሪያ ስሟ ሲለዋወጥ በታሪክ ላይ ጥቁር ሆኖ የተመዘገበው ግፈኛው ሥራዋ በአዲስ ምዕራፍ ይሸፈናል እያሉ ወገኖቿ ሚነዙላትን ከንቱ ዲስኩር አታዳምጥም። የድሮዋ ተባለች የዛሬይቱ ጣሊያን ኮሎኒያሊስት ሆነች ፋሽስቷ ጣሊያን ምንጊዜም ጠላታችን መሆኗን ያስመሰከረች ስለሆነ የሚደረግላትን የስም መለዋወጥ አገሬ በቁም ነገር አትመለከተው። በዚህ ጉባኤ ላይ ከላቲን አሜሪካ አገሮች ጋር ሆነው ጓደኛቸው ለሆነችው ለኮሎኒያሊስት ጣሊያን ሲለፉ የሰነበቱት እነማን መሆናቸውን ደህና አድርገን ተገንዝበናል። እነዚህ አገሮች በጀርባ እየዞሩ ለኢትዮጵያ የሚያስቡ መስለው ለመታየት ያደረጉትንም ሙከራ በትዝብት አተኩረን መዝግበናል። ኢትዮጵያ ያለፉት ታሪኮቿ በትክክል እንዳስረዱት ለነጻነቷና ለመብቷ ከኮሎኒያሊስት ጣሊያን ጋር በየጊዜው ስትዋጋ ያሸነፈችው ብቻዋን ነው። የተጠቃችውም ብቻዋን ስለሆነ አገሬ መቼውንም ለሚደርስባት አደጋ ከማንም እርዳታ አገኛለሁ ብላ አትጠብቅም። ዛሬም ሆነ ነገ ነጻነቷን ለመጠበቅ ታሪኳን ለማስከበር አስፈላጊውን ዝግጅት ማድረግ ያለባት እሷ ራሷ ብቻ ነች። በዚህ አቋማችን የበለጠ እንድንጸናና አንዳችም ተስፋ እንዳያሞኘን ይህ የአራተኛው የተባበሩት መንግስታት ስብሰባችን ደህና አድርጎ አስተምሮናል። የተከበራችሁ መልእክተኞች፣ ዛሬ ከፊታችሁ ቀርቤ ስናገር የምታዩኝ ከዛሬ 10 ዓመታት በፊት ፈራርሶ የተበተነው የጄኔቭ የመንግስታት ማኅበር በ1936 ዓመተ ምህረት የፋሺስት ተገን ሆኖ በአገሬ ላይ የፈጸመውን የግፍ በደል ከኢትዮጵያ መልእክተኞች አንዱ ሆኜ ከፍተኛ ሐዘን በዋጠው ስሜት የተመለከትኩ ነኝ። ከዚያም ወዲህ በ1945 ዓመተ ምህረት ይህ የተባበሩት መንግስታት ሲመሰረት የአገሬ መልእክተኛ ሆኜ ለድርጅቱ አቋም በልዩ ልዩ ኮሚቴዎች በሥራ የተካፈልኩና በመጨረሻም በኢትዮጵያ ስም ቻርተሩን የፈረምኩ ነኝ። በ1945 ዓመተ ምህረት እንደዚያ ብዙ ተስፋ ያደረግንበትና የለፋንበት ድርጅታችን ከ4 ዓመታት በኋላ ዛሬ በአሰራሩና በዳኝነቱ የተሳሳተ አቅጣጫ ይዞ አገሬን ከፍ ያለ ቅሬታና ሐዘን ላይ ይጥላታል ብዬ አላሰብኩም ነበር። በጥንታዊ ዘመን የዳኝነት ሥራ የሚፈጸመው የጌቶቹንና የኃያላንን ፍላጎት ለማርካት ስለሆነ ደካማን መበደል አስፈላጊ እንደነበረ ታሪክ እያወገዘ አስተምሮናል። ዛሬ ባለንበት በ20ኛው ክፍለ ዘመን አጋማሽ ላይ ስልጣኔ ተስፋፍቶ ዲሞክራሲ ድል መታ እየተባለ በሚጨፈርበት ዘመን ፍርድ የሚሰጠው ለኃያላን ጥቅም መሆኑ ካልቀረ የዛሬው ዓለም ከጥንቱ የሚለየው በምን መልኩ ነው ብለን መጠየቅ ያስፈልገናል። ለዚህ ጥያቄ ተገቢው መልስ በቶሎ ተገኝቶ ካልታረመ የዛሬው የተባበሩት መንግስታት ድርጅታችን እንዳለፈው እንደ ጄኔቭ የዓለም ማኅበር የመሰበር ዕድሉ ሰፊ መሆኑ መታወቅ አለበት። በዚህ በአራተኛው ዓመታዊ ጉባኤያችን ላይ ፍርድ እንዳይጓደልና በኢትዮጵያ ላይ በደል እንዳይደርስ ያለማቋረጥ የታገሉትን የመንግስታት እንደራሴዎች በተለይም የላይቤሪያን፣ የዩጎዝላቪያንና የፊሊፒንን መልእክተኞች ከልብ አመሰግናለሁ። እንዲሁም የኤርትራ ጉዳይ ለተባበሩት መንግስታት ድርጅት ከቀረበበት ጊዜ ጀምሮ የኢትዮጵያን ጥያቄ ተገቢነቱን በማመን ከፍተኛ ድጋፍ የሰጡንን የታላቋ ብሪታንያን መልእክተኞች ላመሰግን እወዳለሁ። ኢትዮጵያ በጣሊያን ፋሺስት በተጠቃችበት ጊዜ የታላቋ ብሪታንያ መንግስትና ሕዝብ ነጻነቷን ለማስመለስ የተሰጣትን ከፍተኛ እርዳታ መቼውንም አዘነጋው።
የተከበራችሁ የመንግስታት እንደራሴዎች፣ ንግግሬን የምፈጽመው በአንድ ቃል ነው። ይኸውም ኢትዮጵያ ውሳኔያችሁን የምትቀበለው እጅግ ከፍ ባለ ቅሬታና ሐዘን መሆኑን እንድትረዱት ብቻ ነው። የአክሊሉ ሀብተወልድ የምሬትና የብስጭት ንግግር ኢትዮጵያ በተባበሩት መንግስታትና በምዕራባውያን ዘንድ ያላትን እምነት ያጨለመች መሆኑን ያሳያል በማለት የአሜሪካና የታላቋ ብሪታንያ የፖለቲካ ታዛቢዎች ገምተዋል። የጣሊያን ወገን መሆናቸውን ፊት ለፊት እያሳዩ ኢትዮጵያን ሲያጠቁ የሰነበቱት አገሮች ብቻ ሳይሆን ወዳጅ መስለው ጠላት የሆኑትንም አንዳንድ መንግስታት አቶ አክሊሉ ከወቀሳው አልዘለሏቸውም። የእነዚህን አገሮች ስም ባይዘረዝሩትም ትዝብታቸውን የወረወሩት እነማን ላይ እንደሆነ ለመረዳት አያስቸግርም። ያልበሰለና የተፍረከረከ መፍትሄ አቅርበው ተቀባይ በማጣት አየር ላይ ተንጠልጥሎ የቀረው አሜሪካኖች ንዑስ ኮሚቴ 17 ላይ ያቀረቡት የፌዴሬሽን ፕላን መሆኑ ግልጽ ነው። እንዲሁም ለኢትዮጵያ ወዳጅ መስለው እየታዩ ድጋፋቸውና ጥረታቸው ለጣሊያን መሆኑ የተከሰተባቸው ፈረንሳዮችና ቤልጂጎች ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር በንግግራቸው መጨረሻ ላይ ለታላቋ ብሪታንያ ምስጋና ሲሰጡ አሜሪካኖችን በዝምታ በማለፋቸው ለብዙዎቹ ተመልካቾች አስገራሚ ነገር ሆኖ ታይቷል። በኒውዮርክ ያለው የእንግሊዝ ሚስዮን ስለዚሁ ጉዳይ ለሎንዶን ሪፖርት ሲያደርግ አክሊሉ ሀብተወልድ ለታላቋ ብሪታንያ የላቀ ምስጋና ሰጥቶ አሜሪካኖችን የተዋቸው ኢትዮጵያ የማትፈልገውን የፌዴሬሽን ሐሳብ በማቅረባቸው ምክንያት ነው ሲል አስተያየቱን ሰጥቷል። አክሊሉ ሀብተወልድ በአሜሪካኖች ላይ ካሳደሩት ቅሬታዎች አንዱ በቂ ምክክርና ዝግጅት ሳይደረግበት ለጉባኤው የቀረበው የፌዴሬሽን ፕላን ቢሆንም ዋናው መሠረታዊ ጉዳይ በላቲን አሜሪካ አገሮች ኦርኬስትራ የሮማ መንግሥት ኢትዮጵያን ሲበድል አሜሪካኖች በቸልታ ተመልክተውታል በማለት ነው። አዲሲቷ የተባለችው ጣሊያን ምዕራባዊነቷና የኔቶ ድርጅት አባልነቷ ለአሜሪካኖች ትልቅ ቁም ነገር በመሆኑ አሜሪካ ኢትዮጵያን ከልቡ ለመርዳት አልፈለገም ብለው የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር እጅግ አዝነዋል። የታላቋ ብሪታንያ መንግሥት ግን ምንም እንኳን ቀደም ሲል በቀዳማዊ ኃይለ ሥላሴ መንግሥት ላይ የፈጸማቸው በደሎች የማይረሱ ቢሆኑም በኤርትራ ጉዳይ የኢትዮጵያ ጥያቄ በከፊልም ቢሆን እንዲወሰን ድጋፉን በሚገባ ሰጥቷል። ሂክቶር ሜክኒል የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ዴታ ባደረገው ንግግር ኢትዮጵያን የሚያረካ ውሳኔ ባለመደረጉ ያዘነ መሆኑን ከገለጸ በኋላ የቀዳማዊ ኃይለ ሥላሴ የመልእክተኞች ቡድን ያሳየውን የተከበረ አቋም አመስግኗል። ከዚህም አያይዞ የኢትዮጵያ የውጭ ጉዳይ ሚኒስትር ለጠቅላላው ጉባኤ ያሰሙት የመረረ ቃል ከደረሰው ሁኔታ ጋር ስንመዝነው ሊያስደንቀን አይገባም ብሏል። ከአክሊሉ ሀብተወልድ የመጨረሻ ንግግር በኋላ አንዳንድ አገሮች እየተነሱ የኢትዮጵያ ቅሬታ ትክክል መሆኑን መቀበል አለብን የሚል ቃል ሲወረውሩ ይሰማ ነበር። ሆኖም ፍርዱ ከተሰጠ በኋላ እነዚህን የመሳሰሉ መልካም ቃላቶች የሚሰጡት ጥቅም እንደሌለ የታወቀ ነው። ሰኞ ህዳር 21 ቀን 1949 ዓመተ ምህረት ከእኩለ ቀን በኋላ በ10 ሰዓት የተባበሩት መንግስታት ድርጅት በኤርትራና በሶማሌ ጉዳይ በሰጠው ውሳኔ ኢትዮጵያ በከፍተኛ ቅሬታ፣ ጣሊያን በጋለ ደስታ የተባበሩት መንግስታትን የስብሰባ አዳራሽ ለቀው ወጡ።